Saturday ዛሬ Hey guys, እንዴት ናችሁ? It's March 21, it's Saturday ዛሬ እና እስቲ ቅዳሜን ደግሞ ምን ይመስላል የሚለውን አብረን እናያለን። ሊወጣ ነው ማርች የመጨረሻዎቹ ዝናብ በዝናብ ሆኗል and we love it። ፀሐዩን አልቻልኩትም ነበር ሰሞኑን እና ፀጉራችንም fits the weather። ፍሪዝ ነው ያደረኩት የባለፈው ፍሪዝ ሳምንት ይሆናል። and it's good as new. How do we look? And I'm going out to meet with my friend. ምናረገው ነገር የለም. We're just gonna hang out. I don't know. Just have fun together, chit chat and ክረምት ቫይብ ያለው ቀን እናሳልፋለን. ክረምት አይደለም ግን ያው rainy day vibes ያለው ቀን እናሳልፋለን. I'm wearing sunglasses because I can't survive. My eyes cannot survive this brightness. የፈለገ ብርሃን ፀሐይ ኖርም አልኖርም ብርሃን አይወድም አይኔ ነው። ፈራፋቢክ I guess. It's just the outfit. እንሂድ። እምቢያ She got me a book. Okay, I'm just መጽሐፍ ይቀያየራል እና ምን እንግዛ ቡክ ስቶር ቆራ እንላለን። ምን ያለን ሊስት ማርያም አዘጋጅ ግን ያው ሴቭድ ቪዲዮስ ይሄ መጽሐፍ እንዴት ወይ upstairs ይሄ መጽሐፍ ተጀምሮ 628 እንደውም እንደገና ሰጥተን ይመጣል ገባኝ። የሚገርም ሰዎች እያየሁ ሴት መዝናኛ ፓርክ በጣም ያምራል ነው የሆነ ያሳልፈት አሁን ተሰማኝ። ሰው ብዙ ጊዜ የሚለው ነገር ስለምን ጭስ ምንም ቡና ጭስ ምናምን ነገር አይደል ሴሬሞኒ የቀነስ ማድረግ ይችላል ነበር። ቅዳሜ አይ በቃ ላይ
ሳይዘንብ ነው የዋለው። እያስፈራራን ካሁን ዘነበ ስንል ፀሐይ ነበረች ጭራሽ ቅድም። አሁን ኃይለኛ ዝናብ ጣል ደስ ይለኛል። ኃይለኛ አይሆንች። ኤኒዌይስ ሰብስክራይብ Hey guys, እንዴት ናችሁ? Today is Sunday, March 22. አምስት ሰዓት ሊሆን ነው። ከነጋ ጀምሮ እየዘነበ ነው። ካፊያ ነገር ነው። So depressing. ግን I love this weather. I don't know. እስኪ ሰለቸኝ ድረስ ነው መሰለኝ. It's very chill. እና በጣም ደስ ይላል. But yesterday እንዳያችሁት በጣም የሚያምር ኮፊ ሃውስ ሄደን ነበር. We had a coffee. It was amazing. ግን እኔ ኮፊ እኔ ላይ እንደዚህ ይሰራል ብዬ አስቤ አላውቅም። ቢካዝ አልወድም የሚያል ኮፊ መጠጣ ሰው አይደለሁም። I don't know if this one was strong እንደውም ወድጄው ነበር። ጣፍጥ ነበር ማለት አሪፍ ቡና ነበር። It kept me up all night, you guys. Up all night. ወይኔ ከዛ መብራት የለም ለሊቱ ሙሉ እና በቃ መጽሐፍ እያነበብኩ ነው ያደርኩት እስከ 10 ሰዓት ድረስ። እንቅልፍ እምቢ ብሎኝ መጽሐፌንም ጨረስኩ። የጀመርኩት Verity የሚባል መጽሐፍ ነበር። Oh my god! Wow! It was playing with my mind, you guys. መጽሐፍ በጣም I recommend you guys. Thriller እና plot twist የሚመቻችሁ ከሆነ እንደኔ it's a really good book. ከዛ እሱን ጨርሼ በቃ እንቅልፍ የመጣ ደግነቱ በቃ ልክ ልጨርስ እንቅልፍ እየመጣ የነበረው ከዛ ተኛው። ከዛ I'm a morning person, so I woke up early, like አንድ ሰዓት. I slept like 3 hours, almost 4 hours in total. I am super tired, but I already have a plan ለዛሬ, so we're gonna have a cozy day. ሲጀምር ቤት ጉል እንቅልፍ አይወስደኝም. I'm not a የእንቅልፍ ሰው አይደለሁም ባጭሩ. So might as well explore አዲስ አበባ እንደ ትናንትና ነው። እና yeah, we're gonna have a cozy rainy day today. ፀጉሬ ደግሞ እንዴት ነው like ማለት ዝም ብዬ በሻሽ ወደ ኋላ አስር ነው ማሳድረው። ከዛ ጠዋት ፈትቼ አረጋለሁ። that's all I do. ግን ደህና ነው። እየተበላሸ ነው obviously, ግን it's fine. I mean ሳምንት ይሆናል አሁን። so and this is my outfit. ብዙ ቀይ ያዝኩ ስለሆነ ሰሞኑን እቺን ቦርሳ ነው እያዝኩ ያለው and it matches, so yeah. Anyways, I hope we're gonna have an amazing day. እናንተም እንደዛው. Last days of March. It's really cool. Right? I am enjoying this. ማለት በየቀኑ ከቤት አንወጣም, but I just want to explore the city because በተለይ መንገድ ላይ ነው የምታዩዋቸው ብዙ አዳዲስ ነገሮች አሉ። በትንሹ ልቀርጽላችሁ ሞክሬ ነበር ትናንትና። ያው የነዳው በደንብ ባይመቸኝም my friend was doing the job. She did a really good job. እስቲ ዛሬ ደግሞ ቀንጨብ ያለ ቀን ይሆናል። ይሄን ያህል አልዞርም because አይኔ ራሱ ይናገራል እስከነቃ ድረስ ትንሽ። I'm never having a coffee. I am never having a coffee, you guys. እንዲሁም የነቃው ሰው ነኝ፣ እንዲሁም እንቅልፍ ያጣው ሰው ነኝ። I hope we have a blessed day. የተባረከ ቀን ያድርግልን። አብረን እንውጣ። I feel like chit-chatting ዛሬ ደግሞ መሰለኝ ቆሜ የቀረው እኮ ግን ከመጽሐፍ ወደ ፊልም ስቴጅ አላየሽም ለካ። ወይ እኮ ታድለሽ
ግን በቃ ፊልሙ እንዳልትኖ ስለማይሆንልሽ ብዙ ጊዜ ዲስአፖይንትመንት ነው። ግን አይዶንት ያን ዲስአፖይንትመንት አልነግርሽም አልነግርሽም። Okay guys, I'm gonna have hibiscus tea. I was recommended by the waitress. It smells good. It's funny. It's really curly rose curly cream. So sweet. I was not expecting sweet. Strawberry, something between the berries. I love it. What's up guys? Sorry, it's March 23 and it's 2 p.m. and we're determined because it's been 3 days and so today we're having lunch. So yeah, let's hang out together. Let me show you guys my outfit real quick. It's cloudy, it's about to rain, of course. አይጣፍጥም እንግዲህ ቀምሻው የመጀመሪያ ጊዜ ስመጣ እሱን ጠጥቼ ነበር። ሶጁን የሚጠጡት ሶጁ እነዚህ ስመት አይጣፍጥም ቀምሻለሁ። አንጠጣሁትም ራሱ ሶጁን ትኛውን ማርያም አንድ ሌላ ስለ እንትን ስላለሽ ነው እንጂ አትወጂም እርግጠኛ ነኝ። ይሄ እንጂ ዋው ምን ነበር የሚለው ራሱ ሆኖ ጠንካራ ነበር አላስታውስም። ግን አይደለም ላይክ አንቺ ትናንት ሄድንበት ባለፈው ቡና የጠጣንበት አሪፍ ነው እኮ ሲጣፍጥ ባለፈው ሰዎች ታዘው ምንድን ነው እያልን እሱን ነው እኮ ጠላና ይሄ ነገር ነበረበት አለ ጠላም ነገር ግን ጠላ አይደለም የሻይ ነው የሆነ ምን ልበልሽ በእናትሽ የሆነ ነገር ነው የሚለው አላውቅም ምን እንደሚል የሆነ ፍሩት አላውቅም። ሽታው ግን ይሄ አሁን ፍሪዝ ለማድረግ የተጠቀምኩት የካሜራ እግዚአብሔር ራሱ ስታረጊ ክሬቪ ያረሽ በዛው በጣም ርቦናል። 9 ሰዓት ሆነ 8 ሰዓት ሆነ ስልክም ቻርጅ ላይ 9 ካሉ ቆንጆ ሰዓት ምሳም በላይ ይላል 9 ካርማ ነው። we are starving አካባቢውን ላሳያችሁ። So nice.
ፍራይዝ እና የቀረው ኑድል ከነገሮች በኋላ ላይ ያየሁት የገባኝ ግን እንዴት ነው? አለቃሉ ሶጁ አዘናል። ልጅቷ ማስፈልጋለች እቃፍጥ ብያለሁ። ዊ ዊል ሲ ሪያክሽንሽን እናየዋለን። እንደው እውነት እናየዋለን። ስለዚህ ስፕራይት አብረን አዘናል ለመቀላቀል ነው። የሻውት ሻውት ነው ባይዘው ያደረጉ እና ካልጠፈጠ ምን ልናደርገው ነው? ባዶ ነው እሱማ ለብሰው ዝናብ እየዘነበ ምንድን ነው የተባለበት ጊዜ የሆነ ፊልም እያየሁ ያኔ ድሮ ሳይ የኮሪያ አታይ ማለት ከዛ ይበላሉ ሲበሉ ከዛ አብረሱ ይሄርብ ሲበሉ ያምሻል። ከዛ ደግሞ ክረምት ነው ብርድ ሲመጣ ነው ያምረኛል እና እንደዚህ እንደምና ለማገር ዘንቡላ ነው የመንግስት ማስጠንቀቂያ ይጎዳል። ለጤና ችግር ከዛ ደግሞ በዚህ ብርጭቆ ይሄ በጣም የጾም ስለሆነ ነው። ዋው ሀይም ይላል። ዋው ያስታውቃል። እና ስፕራይት ይጨምር ነው ይሻላል። መልሰን አንጨምርም። እሱ ነው ይበቃል። ከዚህ ግን ይሄ ራሱ ጨቀሱ ነው እንደ አራ ላይ ያንንም አንጠቀም በያንስ ይሄን የቀደም እንጠቀም
አላውቅም። አዎ ይበቃል ነበር እንደዚህ ትልቅ አልመሰለኝም ነበር። Another day, another spend the day with me. Oh my god. So ሰራችን እየተቆረጠ ነው. The gardeners here እና ድምጽ በጣም እየጮኸ ነው. I don't know ማይኩ ኖይዝ ሪዲዩስ ያደርጋል ብዬ ተስፋ አደርጋለሁ. ሰሞኑን በጣም እየወጣው ነው. I don't know how ግን እየወጣው ነው እና ትናንትና ግን I was not feeling good. I was trying to distract myself. ጸጉር ተጣብቆ Where is it? Found it. And now I was doing things to distract me and ወጥቼም ነበር አንድ አፍታ and yeah ብቻ ዛሬ I woke up feeling nice and really amazing and I am sure ዛሬ በጣም አሪፍ ቀን ነው የሚሆነው. I dressed up cute. weather እንደምታውቁት ሰሞኑን ዝናባማ ነው so ለዛም ይሆናል ላሳያችሁ. I'm also wearing boots ዛሬ. I hope አይቆጨኝም. ፀሐይ የወጣች ነውና አቃሉ በኋላ እንደሚዘንብ so ሌዘር ጃኬት ስለሆነ እንደምታውቁት በጣም ይሞቃል እና ሲወድቅ I love this outfit. I love burgundy. It gives me a kind of cozy vibes ነገር ሰጠኛል. This is the outfit I wanted to dress up a little bit cuter ከሰሞኑ and I did a good job. ጸጉሬም እንደምታዩት ነው ደህና ነው። ትንሽ ውሃ ነካረኩበት ከላይ ነው እንጂ ተበላሽቷል በጣም but yeah ጸጉሬ መሲ መሆኑ ተመችቶኛል ሰሞኑን. Don't judge me guys. It's not bad. Shoes ናችን ባግ abuse ያረኳት ነው በጣም ተመችቶኛለች መሰለኝ. I mean it's big ደግሞ ዛሬ ማች ያደርጋል ልብሴ ጋር so I think it's a good bag. እና ቦርሳ እንደዚህ የምደጋግም ሰው አይደለሁም but ሰሞኑ በቃ እውነት ካሜራ ምናምንም ስለሚይዝ መሰለኝ ብዙ ነገር ስለሚይዝልኝ it's really comfortable. So what's the plan today? I'm gonna have lunch ውጭ እስከ 6 ሰዓት ነው የምጾመው so አሁን ውጭ ነው የምበላው and then I'm gonna go to the movies. I hope Scream 7 ነው ወጥቷል ብቻ I love horror movies so I'm gonna go to the cinema ማለት ነው ዛሬ ብቻ life after graduation you guys it feels so good. በጣም ቦዘኔ ሆኛለሁ. That's kind of stressful but I don't want to stress about it right now because I have time for everything. ከሜዲሲን ታውቁታላችሁ ብዙ I don't even want to go there. Anyways, let's go. ዛሬ ቀኔ እንዳልኳችሁ ምሳ እንበላለን መጀመሪያ አሁን 5 ሰዓት ከሆኗል so እስከ 6 ሰዓት እደርሳለሁ and then I am obsessed with some coffee place so I'm going to have a coffee. I can't believe I'm saying this. Anyways, ሌላ ችግር የመኪና የጀርባው እንትን አይዘጋም ኮፍኑ ማለት ነውና በፊትም ትንሽ ያስቸግር ነበር ግን ይዘጋ ነበር በትክክል ቢሆን ማለት ነው ከዛ ተሰርቶልኝ ነበር ከፍቻው እንዲፈትሹት ከፍቻው ተመልሶ አልዘጋ አለ ማለት ነው እንድ መሽቶ ነበር so ወደ ቤት የተመለስኩት
ጓ እያለ እየነዳ ጓ እያለ ማለት ነው። እንድ ረስቼው ነበር። ዛሬ ከቤት መውጣት አልመሰለኝም ነበር። መኪና ማቆም አልችልም። ከኋላ ክፍት ሆኖ ያገኘሁበት ቦታ ማቆም አልችልም። ሶም ሳይን በልቼ የሆነ ጋራዥ የሆነ ቦታ ሄጄ ማሰራት አለብኝ ብዬ አሰብኩ። ጋይስ አቤት ላርጋችሁ። ወደ ራስ ደስታ አካባቢ ነው ያለሁት። እዛ አካባቢ ታውቃላችሁ መኪና የሚሰሩ ምናምን ብዙ አሉና እስቲ ያገኘው ደህና ሰው ይመስላል፣ ጀንዊን ሰው ይመስላል እና ኮፍኔ ላሰራ ነው። ሆፕፉሊ ይችልበታል። አይ ዶንት ኖ ምክንያቱም ከዚህ በፊት ማሰርቸው አልሆነም። እስቲ እናንተ ሪከመንድ የምታደርጉኝ ቦታ ካለ ንገሩኝ። ለአሁን ግን ያው ያገኘሁትም ሰው ቢሆን ቢሰራልኝ ይሻላል ክፍት ሆኖ ከሚቀር ማለት ነው። አሁን ተመልሶ ስለመጠበቅ ምረድና ላሰራው ገና ምሳ አልበላሁም። ሆፕፉሊ አያቆየም፣ ምክንያቱም በጣም ርቦኛል። ምሳ ሰዓት ደርሷል። ግን ያው ገላገላ አሰርቼ ብጨርስ ይሻለኛል፣ ገላገል ይሻለኛል። ቡና አልጠጣም ብዬ ስፎክር የነበርኩ ሴትዮ በዚህ ብሎግ መቼም ፕሮግረስሊ ያያችሁን ቀስ በቀስ ቀን በቀን ወደ ቡና ጠጭነት ወደ ቡጫማ እየተቀላቀልኩ ይመስለኛል። እና this is so scary። እንቅልፍ ከለከለኝ እያልኩ ግን ትናንት መስራት ነው የጠጣው ጊዜ አልከለከለኝም። የመጀመሪያ ቀን ብቻ ነው እና ላችኋለሁ። ችግሬ ስኳር አበዛለሁ እንዲጥመኝ እንዲጣፍጠኝ። ቡና እንጠጣ። እንደውም let's take a break። ቡና እየጠጣው እናንተ እስከዛ ድረስ ሰብስክራይብ እስቲያርጉ ገባ ብላችሁ ሰብስክራይብ right now። pause the video pause ባታርጉት ምን ይጠጣ እስከዛ እናንተ ሰብስክራይብ ተጠብቃችሁ ታረጋችሁ እየጠበቅኳችሁ። so I'm about to go to the movies። ሰዓቱ እንደውም እየሄደ ነው። ስንት ሰዓት ነው? 8 ሰዓት ሊሆን ነው። 45 minutes አለን እንግዲህ። ኦኬ አርጋችኋል ቤት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት ማድረግ እንዳይረሳ። እንቀጥላለን።
እንዳያችሁት እና I'm super tired. Next stop ይጠብቀኛል. This is embarrassing, but yeah, I need to start working out. We should. I'm chilling in the middle of the garden, መንገድ ላይ. I hope you guys are having a good week. Danny. And I hope you guys are enjoying this video as well. So, over and out. ለዛሬ enjoying the life. What's up guys? Today we look different. ጸጉሬ በጣም ስላረጀ ወደ ላይ ሲዞር and trust me እዚህ ጋር እንደሚታዩት it does not look crazy. So today ደግሞ I'm going out on a lunch with my sister to meet up with my cousins. So ባጭሩ ቀይና እናየዋለን ማለት ነው. Hey guys, finally it's the weekend. ዛሬ ቅዳሜ ነው። ትናንትና ቤት ነበር ያልኩት. I've been at home in my bed. I was watching a movie at DC's January. I was doing that the whole day. ዛሬም ቤት የመዋል ነበር ሀሳቤ. Because I don't know, I kind of felt under the weather በተለይ ጠዋት ላይ, so I was like I'm gonna stay at home. But then I gained all the energy እና ተነስቼ I took a shower. ጸጉሬን ታጥቤያለሁ. ሰሞኑን ፍሪዝ ነበር ያደረኩት, so yeah, it had to. Now I feel so fresh, clean and you know in the mood for anything. እና ምሳ ሰዓት ደርሷል. 9 ሰዓት ሊሆን ነው. ደርሷል ሳይሆን አልፏል. ቅዳሜ ነው, so ጠዋት ቁርስ በልቻለሁ and ምሳ ሰዓት አለፈኝ. ሰዓቱ ተራሶ ሄዷል. ብቻ I'm gonna eat lunch ቤት. ከዛ maybe I'm gonna read my book because ሰሞኑን እያነበብኩ አይደለም. የጓደኛዬ የሰጠችኝ መጽሐፍ ገና አልጀመርኩትም. ዛሬ አብረን እንጀምረዋለን and ምሳ ከበላ በኋላ የጾም ማኪያቶ መጠጣት ስለምፈልግ me and you guys we are going out on a solo coffee date. Yay! ጸጉሬ ታጥቤያለሁ እንዳልኳችሁ. ናቹራሊ ጸጉሬ እንደዚህ ነው, ከርሊ ነው ናቹራሊ. ኦኬ, ግን ሲደርቅ ቡፍ እያለ እየተንጨባረረ ስለሚመጣ I have to apply a product and ሰሞኑን የጀመርኩት ፕሮዳክት አለ የተመቸኝ ላስት ታይም ያደረኩት ማለት ነው. It's not here. I should have used my mic. What's wrong with me? Anyways, someone ቤት ተስፋ አደርጋለሁ. This is the curling cream I use. Last time የተጠቀምኩት ይሄን ነው. ሞይስቸር ያደርጋል ጸጉራችሁን. Twisting butter, sweet almond milk and honey. ምናምን blah blah blah. It smells amazing, you guys. So roughly ነው ዝም ብዬ ፕሮዳክቱን አፕላይ ማድረገው. I'm not gonna curl the hair, but define የሆነ curl እስኪሆን ድረስ I'm not gonna do that. I'm just gonna rub the product into my hands and then do this, and that's it.
በሌላ ቪዲዮ ሰራላችኋለሁ። I promise like if you guys want a curly hair routine ብቻ ፀጉሬን እንደዚህ እናደርግና ቶሎ አይደርቅም obviously and የመጀመሪያ ቀን አልወደውም my curly hair like ልጥፍ ነገር ነው የሚለው ብዛት አይኖርም ቮዩ ምናምን የለው it's just like እጥር ይላል ከዛ በኋላ በጣም ሽሪንክ የሚያደርገው ፀጉሬ ከዛ ቀኑ በሄደ ቁጥር ምናምን እያማረበት እየፋፋ እየረዘመ የሆነ ሰሞኑን ነዳጅ እንደምታውቁት ነው ጠፍቷል። So I'm gonna take my mom's car እዚሁ ቅርብ ነው የሚሄደው ብዙ ሩቅ አልሄድም ነዳጅ መቆጠብ ስላለብኝ ቅርብ ያለ ካፌ ነው የምንሄደው አብረን የዛሬው outfit is not that good I just wanted to wear something comfortable እና ከላይ ጃኬት ደረብኩበት ከዝናብ anytime soon ይዘንባል ዳመና እየሆነ ነው and also I just want to have a chill day ሰፈር ውስጥ ነው I'm a good driver. It's my first time riding her car. God help us if something happened to it. Her name's Lemmisfara. I don't take her car. You guys agree? Yes, Allah. I take it back. Yeah, I'm out of it. Okay, can you guys hear me now? Picture? This is the book I was telling you about that I'm going to read. I got it from my friend. She lent it to me. Zara General. So let's read together. So I ordered this one custard cake and this one macchiato. Nutella. So schema address. We can start reading my book. The place is chill. It's nice. So our macchiato is here. Last time I was here, but I'm not sure. Let's hope. Of course, we snack all day. ኤርባዴን ለጆሮዬ ውስጥ አድርጌ ለመቀመጥ ሀሳቤ ትንሽ ድምፅ ነው ድፍን እንዲያደርግልኝ found it.
እሺ ቤት ገብተናል። Today was a good day, a chill day. በጣም እየዘነበ ነበር and ያረኩት ጫማ አይመችም ነበር። ለጭቃ በጭቃ ሆኖ ነበር ስወጣ ወደ መኪናው ስሄድ oh my god ጭቃ ይዤ ነው የመጣሁት። በጣም chill የሆነ ቀን ነበር። አጠር መጠን ያለ ቀን ነው ግን it was nice. So the book is really interesting. እና አሁን እስከተኛ ድረስ እያነበብኩ እስካሁን ስላያችሁኝ እስካሁን ስለቆያችሁ በጣም ነው የማመሰግነው። እስከመጨረሻ ያያችሁ ሰዎች አሁን ወዳችሁ ሞቲቬትድ ሆኜ more videos እንደዚህ እንሰራላችሁ. You guys know what to do. Like, share, subscribe አድርጉ፣ ኮሜንት ላይ ጻፉልኝ if you like this video and ማስተካከል ያለብኝን በቀጣይ እንሰራላችሁ የምትፈልጉትን ሁሉ አሳውቁኝ. I hope you guys had fun Kaniga, because I really had fun doing this video and also had fun with myself and the people I was with. By video like the last days of March were really fun and interesting. Graduate ካረኩ በኋላ እንደዚህ ፈታካልኩ በጣም ቆይቻለሁና graduate ካረኩ በኋላ በቃ ደስ የሚል ስሜት እንዲኖረኝ አድርጓል። soon ደግሞ vacation እንሄዳለን. We're going on a trip, so stay tuned. ለሱም አሪፍ vlog ሰራላችኋል ብዬ ተስፋ አደርጋለሁ. And yeah, እስከዛ ድረስ ደህና ሁኑልኝ. Bye.